እንደምን አላችሁ ቤተሰቦቼ? ዛሬ ደግሞ እነዚህን ቁጥሮች እናያለን። እንደተለመደው ይህ የኢትዮጵያ ቁጥሮች ትምህርታችን ነው። ዛሬ እስኪ በጣም የተለመዱ ስህተቶችን እያረምን እንሄዳለን። እነዚህ ሁለት ቁጥሮች በዚህ ጋር እና በዚህ ጋር ጽፌያለሁ። እዚህ ጋር ደግሞ የአረብኛ ቁጥሮች አሉ። ኦኬ፣ ከዚህ ወይም ከዚህ ከሁለት አንዱ ይሄ ቁጥር ይወክላል፣ ከሁለት አንዱ እነዚህ ቁጥሮች ይወክላሉ። በተለይ እነዚህ ስህተቶች እንዲታረሙ የፈለኩበት ምክንያት አንዳንድ የ12ኛ ክፍል የ11ኛ ክፍል እዛ አካባቢ የሚማሩ ተማሪዎች ቲሸርት እያሰሩ የ12ኛ ክፍል ባች መሆናቸውን ክፍሉንና ዓመተ ምሕረቱን በስህተት ባለው መንገድ ሲጽፉ ስላየው እነሱ ነገሮች በጣም የጋራ ለማድረግ ስለፈለኩ ነው። እና እንግዲህ 11ን ቁጥርን የሚወክለው የትኛው ሊሆን ይችላል የሚለው እናያለን። ከዚህ በፊት በነበሩ ትምህርቶቻችን 10 ቁጥር ይሄ እንደሆነና ለምሳሌ አንድ ቁጥር ይቺ እንደሆነች እናውቃለን ሁላችንም ማለት ነው። ስለዚህ 11 ቁጥርን የሚወክለው የኢትዮጵያ ወይም የግዕዝ ቁጥር ይሄኛው ሳይሆን ይሄኛው ነው። 12ን የሚወክለው ይሄ ነው እንጂ ይህ አይደለም። 13ን የሚወክለው ይሄ ሳይሆን ይህ ነው። 14ን የሚወክለው ይሄ ነው እንጂ ይህ አይደለም። 15ን የሚወክለው ይሄ ሳይሆን ይሄኛው ነው። 16ን የሚወክለው ይሄ ነው እንጂ ይህ አይደለም። 17ን የሚወክለው ይሄ ሲሆን ይሄ ኤክስ ነው። 18ን የሚወክለው ይሄ ሳይሆን ይሄኛው ነው። 19ን የሚወክለው ይሄኛው ነው እንጂ ይሄኛው አይደለም። 20 ኦልሬዲ ይታወቃል፣ ይችላል። ስለዚህ እነዚህም በደንብ ከግንዛቤ ውስጥ ማስገባት ያስፈልጋል። እስኪ ለቤተሰቦቻችን ተሳትፎ ደግሞ እዚህ ቻናል ላይ እስኪ እነዚህ ቁጥሮች ትሞክሩልኝ ያላችሁ። ኦኬ 21 እና 25ን እንሞክራለን።